እንጂ እሷንም አልቻልኳት። ለመሸቀል አይደል በተለያየ ቀን ያረግሽው እንጂ እኮ በአንድ ቀን ባረግ ነበረ። በአንድ ድንጋይ ሁለት የሁለት ልጆቹን ልደት እንኳን በአንዴ ጠቅለል አድርጎ ማክበር ጀምሯል ህዝቤ። እሷ የሄሪን ለብቻ የሄቨንን ለብቻ እያችሁልኝ ጋይስ ይህችን በግያት ሀቢባ ገደለች። ሀቢባ የውሻው ደግሞ ቀጣይ ነው። ቀጣይ ከዛ ከሆነ አንቺ የሄሪን ለብቻ በርዝዴም ተከቢ ከሆነ እኔ ደግሞ የልጄን ክርስትና የቀጠሮ ጌማቸግም ሀቢባ ወይ እንግዲህ ዛሬ በደንብ ስንወጣ እንመርቃለን። እናመሰግናለን ብዬ ቴንኪዩ ሶ ማች። ወይኔ በኢየሱስም እኔና ወይ ናውም ውሻ ልደት ነው የሆነ ነገር ጣል አድርግ በሰዓት ነው ያመጣዋት ጋይስ። በሰዓት ነው ያማረባት። በቺ ሴክሲ በጣም አምሮባታል። ቤታ ቀሚሷን አላየሁትም። እሺ እሺ እንዴ እናቴ ቀሚስ ለብሳለች እንዴ? እና ታዲያ ዛሬ ላይ ደርሰናል። ሴክሲ በጣም የሚያምር ቀሚስ ነው የለበሰችው። እባክሽ ጠፋን ይሁት ከምንም በላይ ተሞርዶ ጋይ ሹሮ ነው። ፒንክ ቀለም ተቀብቷል። ተመልከቱልኝ፣ ተመልከቱ። አየሽ የራሷ ነው ቤታ ለጠፈሽላት ነው ተተክሎላት ነው ተሞርዶ ምናምን ተቀብታ አልጠቁም ዳሬ ቀን ሙሉ ስትቀባባ ነው ያለችው። ውዶቼ ለዛሬ ምናምን የጸጉሯን አልቀመጥ ብሎ ነው እያወለቀኝ። ግን አቡዬ ግን ቆይ ላመስግናቸው፣ መቤቴ ላመስግናቸው። ግን በኢትዮጵያ ታሪክ የመጀመሪያዋ ናት ሄቨን እንደዚህ ሙልቀቅ ያለ ልደት 25,000 ህዝብ ቁጭ ብሎ ልደቷን የሚያከብርላት ብቸኛ ውሻ። ዜግነቷ ግን ምንድን ነው? እግዚአብሔርን በጣም ከአንበሳ ጀምሮ በቃ የተለያየ ጊፍት ይሰጣችሁ። ማኪዬ ቴንኪዩ ሶ ማች ሁላችሁም በጣም ነው ማርያምን በጣም ነው የማመሰግነው። እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ። ውሻይም ብላችሁ ፈጣችሁ ልደቷን ያከበራችሁ ገስት ላይ ያላችሁት በአጠቃላይ እናንተ ሸቀላችኋል። እስኪ ከርቀት ነው አይታየኝ። እኔ ምንም የሸቀልኩት ነገር የለም። እናንተ ምን ነው ቤትሽ አይሸቀልም እንዴ? እኔ እኮ ቤቴ በጣም ያሸቀላል። ነረጂ ጀመሩ ለቅሷቸው ወይ መከራዬ ብቻ ገዝት ላይ ኧረ ንገሪያቸው ነይ መርፌ ነው። እሺ አያስፈልግም። ኧረ ጋይስ ተጨናነቃቸው አያስፈልግም። በዚህ ሳልመልሰው ባህላችንን መልሰው ለሄቨን በአጠቃላይ ለውሻዬ ቀሚስ ይገዛል፣ ሕክምና ለስንት ወጪ አለብን ብታየው። በጣም ገንፎና አጥሚት ብቻ እንዳትዪ ትንሽ ቆይተሽ እንደኔ ወይዘጅር ራሷን ችላ ላይ የተቀመጠችው ውሻዋ ይመቻት። ውሻዋማ ታውቃለህ ነግሬያት ነው ሽከላ አለ ምናምን ብዬ ነው ያስቀምጥኩት። ጨዋታ እያለች ነው ትቀልጃለሽ። ቀሚስ የለበሰች ውሻ ቀናውባት ሀቢባ ያተሸታ ቁጭ አለ ሽከላ ነው ታውቃለች። እግዚአብሔር ጨዋ አየሽ ጨዋነቷ ሀቢባ እናቷ ወጣ በእናቷ ቀላ ሲሆን ጨዋ
ውሻዬን እንደዚህ ይዛታለች። አጥብቃ ይዛታለች። እኛ ራሱ ተሰብስበን አይደል የመጣ ነው። ምን አለን እኛ አንበሳ ልደቷ ነው አይደል? ድመቷ ነው ልደቷ። ጥያቄ ነው። ቲክቶክ ከፍችላትና ጌም ትጀምር። ድመቷ አሁን ምን እያሰብኩ እንደሆነ ቴንኪ እንኳን አመጣሽ። ለውሻዋ ዱዓ ተደረገላት። የውሻዬ ከሁለት ወር በኋላ ወይ ከጃኒ ወይ ከአንድ ፊፊ አሜሪካ ያለችው ከእሷ ውሻ ጋር ለምን አታረጊው? እንዳቅማችን ነው ነው ግድ አትህም እንዲ በርዝዳይዋ እንደዚህ ከሆነ አስቢው በጌሟ ፊፊ ከዚህ በፊት ለውሻዋ እንትን ምላለች ጌም አጫውታለች። አሁን ፈቃደኛ ቆይ ወይና አሁን ፎንቲ አንዳቸውን እንጠይቅና ወይ ከጃኒ ጋር ጃኒ ሁለት ውሻ አንዳቸውን ጠይቀን ቀጠሮ ጌም እናዘጋጃለን። ለዚች ልጅ ለሴትዮዋ ለልጇ እችኛዋ ልጅ አላት አይደል? ለልጇ ማለት እናመጣለሁ። ሴት ናት። ከ80 ቀን በኋላ እመጣለሁ። ማሪ እኔ ከበርዝዴ ነበር ያልኩት። አንቺ ለሄሪ እስኪሰማሽ እንደ ለካ እንደዚህም አለ አልኩት። አይ አፉ እንደዛ ሳይሆን ስሚ፣ በፕሮግራም ማድረግ እንችላለን። ወይ አንቺ ቀድማል ወይ እኔ ቀድማል፣ ችግር የለውም። እኛ እንሻማ ማታረጋሽ በኋላ ነው አንቺ ከሁለት ወር በኋላ እኔ ቀጠሮ ጌሙ። አዎ የቀጠሮ ጌሙ ከሁለት ወር በኋላ ከአንድ ወር በኋላ የሄሪ ልደት አለ። ባይኖርም አከብራለሁ። ውዴ ህዝቡ ደስ ይላል። ተደራረበና እናንተ ውሻው ልደቱ ባይኖረውም እንትን ገባሽ በቃ ደስ እንዲላል አይደል? አቢባ ትልቁስ ደግሞ እያሉ ብዙ ሰዎች እያስጨነቁኝ ስለሆነ ለትልቁም ጋይስ ከአንድ ወር በኋላ እናከብራለን። ወጪ እንዳይበዛባችሁ ብዬ ነው። በጣም ራቅ አንድ ወር በጣም እንዳለው ልብስ አለው ምናምን ስድት ይላል። እሱ ያንገት ጤናለው ምናምን በጣም ነው ተቀርሽኛ ወጪ እንዳይበዛብን ከአንድ ወር በኋላ በጣም አርቃ እኔ ክፉ ሰው በሆን ኖሮ 15 ቀን አረግ ነበር። የዋኔ ታውቂያለሽ፣ ገራገር ነኝ። ከአንድ ወር በኋላ ለትልቁ እኔ እኮ ፈልጌያለሁ። አቢባ ብዙ ሰዎች በረቤት ታታዳይ ለትልቁ ውሻሽ እያሉ ስለጠየቁኝ ብቻ ነው። ማርያምን እሱም ስለ ልቦና ይጎዳል እኮ እንደ የእሷን እንደዚህ ያይ ኤርሚዬ በጣም አንበሳ ለሰጡትም ሆነ ለትንሽ ጊፍት ለሰጡትም ጀምሮ ማርያምን በጣም ነው የምናመሰግነው። የአንበሳው ደግሞ እግዚአብሔር ያክብራችሁ። ኤርሚዬ ማኪ አንበሳ የሰጣችኋት እግዚአብሔርን በጣም ነው የማመሰግነው። አይገባም ነበር ግን ወይ ከፍሎ ነው ሳይከፍል ነው የገባው እኮ ልልሽ እኮ ነው። ለእኛ ከፍዬ አላየንም። ስሚ አንቺ ቴንኪው አያስፈልግም ነበር። ከፍለው ነው የገቡት። 15,000 5,000 ከፋፍለው ነው የገቡት። ከፍለሃል በይ ሰውዬ እየገዛ መሰለኝ። ቆይ አቡ እንረጋጋ። አትመኙ ብትቆርጩ አይደማውም። ከፍሏል እንዴ ቤታ ወይ አሁን አንደኛው ውሻ ስነ ልቦና እንዳይጎዳ ዛሬ ቲክቶኩን እንዳያይ ከልኪው። ለምን ሪካርድ ምናምን ሲያይ እንዳይደብረው። ዘንድሮ ቤታ ግን ሴራ አይደለም። እሺ በአበባ ነው የገባው ነው። ይኸው ኮመንት ነው እርግቧ ጽፋለች። በአበባ ነው የገባው። አስወጡት መሲያ ካልከፈለ ምን ይሰራል? ምን ሊያደርግ መጣ? አቤት ይሰማል። ክፈል እዚህ ጋር አልከፍልም መጥቶ ነበረ። ንቀሉት። ከፍሏል እያሉ ነው። ሀቢብ አላየንም መሰለኝ። አልከፈለም። ቤታ እንዴ ያየው ነው እያንዳንዱ ነው እንዴ አልከፈለም። ጎበዝ እናንተ ቀጮ አስወጭልኝ። ቀጮ ሞዴሬተር እኔን አስወጣልሽ። አልከፈለም። ማን ከፍሎ? የማን ልጅ ወርቅ ነው? የማን ልጅ ጨርቅ ነው? ማን ከፍሎ? ማን በነፃ ይገባል? አልከፈለም። ከፍሏል። ይቺማ ማሪ የኮመንት ናት እንጂ ፍን የምትለው ውሻ የኮመንት ናት። ኮመንት አይቻልም። በቃ ይኸው አልከፈለም። ሞዴሬተሮች እንኳን ወጣ ምን አባልሳ ለቃቃሚ የዚች ጓደኛ ናት የሰራነውን እርጉዝ ሆኜ ታፕ
እኔም አላውቅም። ሰላም አትጠይቅኝ። በቃ የውሻ ልደት እያከበሩ ነው። አውትን ፎጭ አርጌ ከፍዬ እሱ ሳይከፍል ኧረ እባክሽ ለማንኛውም ሀቢባችን ለማስበለጥ ዛሬ 3 ቀን ወይኔ ቤኪ እናመሰግናለን። ቴንክ ዩ ሶ ማች ማርያምን ካሌለኝ ሀቢባ እኔ ለራሴ ድንግጥ ነው ያልኩት ታውቂያለሽ። እንደዚህ ይሆናል ብዬ አላሰብኩም። ታውቂያለሽ ውስጤ ሰንጥቅ ነው ያለው። ይሄንን እሺ ታዲያ ቤታ እኛን የሚባርኩን ንገሪያቸው። ምንም ወይ በቃ ጋይ ስልኬን ይዘጋ ነው። ወይኔ ስልኬ አይዘጋም ገና ነው። ቻርጅ ላይ ነው ገና ከመግባትሽ ምንድን ነው የሚዘጋው? ቴንክ ዩ እናመሰግናለን። ስልኬን ሊዘጋ ነው። ወይኔ ሀቢባ ቻርጅ ላይ ነው የተሰክቷል መሰለኝ ይታየናል። ቻርጁ ተሰክቷል። የከፈለ ሰው ግን መግባት ላሚት ይባረከች። ግን ሀቢባ ነገር የተባረከ ጊዜ ካልተሰማ ከፍሎ መግባት የፈለገ ሰው እንዲገባ በኋላ ከፍለን አላስገባችም ሃፒ በርዝዴይ ማለት አልቻልም ብለው ስሜን እንዳያጠፉ። ቪአይፒ ጋይስ ከ5 ሺህ ነው የሚጀምረው። 5 ሺህ ነው የሚጀምረው ማለት ነው። 5 ሺህ ከከፈለች ትገባለች። 5 ሺህ ከከፈላችሁ ትገባላችሁ ጋይስ። ሳሪና ረጁ 20 ሺህ ኮይን ሙኒት የሰጠቻቸው ላይ ተቆርጦ ነው 10 ሺህ ኮይን ሀቡ ሰጥታ ነው ለመማር